ማዶናታ ስሚያት ወንድሜ ምን ነው ስማ ይኸውልህ ገበያ ልወጣ ብዬ ይኸውልህ ገንዘብ አጣሁ እኔ ያንተ የዱቤ ደብተር ይዤ ልሂድ ያንተ የዱቤ ደብተር ኤቲኤም ነው ተው እንጂ ኤፍሬም ምን እያልክ ነው አንተ ይኸውልህ ገንዘቡ ሳከፍለን እኮ አሁን የኤሌክትሪክ ባቡር ገባ እሺ ምን እስኪገባ ነው የምጠብቀው አንደርስታንድ አድርግ እንጂ ኤፍሬም ይኸውልህ መንግስት እኮ ከኛ ፕሮፊት ታክስ ይፈልጋል ድንቡሎ ሳንቲም የለብኝም እና አሜሪካ ሲሉ ሰምተሃል ስማ መንግስት እንኳን ሰርቼ ከፍላለሁ በሚልበት ሰዓት ገንዘቤን አሰጠኝም ወይ መስሪያ ቤቴ ድረስ አትምጣ ሲሉ ሰምተሃል ቆይ አንተ እኔ ስከፍል አትሰርዝም እንዴ ኤፍሬም የዱቤ በእጁ የወሰደ አይደል አንደኛ ኒያላ ሾላ ኒያላ ሾላ ሾላ ኒያላ ሾላ ኒያላ ይቀጥላል እርጎ አዎ እርጎ በዚህ ዘመን እርጎ መጠጣ ሰው እሺ እንደገና እዚህ ላይ ተዘለለ ቋሚቃ አንድ ሰንደል ሁለት ምክር ለ5 ደቂቃ አንተ መከርከኝ እና እዳ ሆኖ ተጻፈ እዚህ ቢዝነስ አምናለ ሌላ ደግሞ እዚህ ጋር አላስፈላጊ ዕቃ የሞባይል ካርድ ባለ 5 ባለ 10 ባለ 10 ባለ 5 ባለ 10 ባለ 5 አዝናለሁ ኤፍሬም ባለ 100 አይደል ባለ 100 ብር የሞባይል ካርድ እኔ ወሰድኩ ጠየካ እኔ ወሰድኩ ጠየካ እኔ ክንዴን ሳልንተራስ እኔ በህይወት ቆሜ አልወሰድኩም በቃ እሺ አሁን ስንት አለብኝ አው የሌለብህ ኤፍሬም አሁን እኔ እናንተ የተነጋገርነው ብቻ ነው ሌላው እንዳለ እዳው እንዳለ ይሄን እከፍላለሁ እሺ አሁን እዚህ ጋር ዋናውን ወስጃለሁ ብለህ ትፈርማለህ ከመቼ ጀምሮ አካሄዱ ፕሮሲጀሩ ስለሆነ ነው ይኸው ጓደኝነት ሌላ የንግድ ስራ ሌላ እዚህ ጋር ዋናውን ወስጃለሁ ከፍል በረኪና ሲሸጥ ለምንድን ነው ብለህ ጠይቅ ለምን አትቀልድ ማዶ ሰው እየጠጣ ነው እኮ ኧረ እባክህ ታዲያ ስማ እኔ አሁን ዛሬ በረኪና እንደሸጥኩ በማግስቱ እኮ ጥሩምባ ነበር ስንሰማኝ ነበር በቃ ለመጠጣት ነው የሚገዙት አስከፊ ሆኗል ማለት እኮ ነው በረኪና ታዲያ አስከፊ በሽታ ጠይቅ አቤት ነገሩ እዚህ ሰፈር ማን ይጠጣል ቢጠጣስ ማን ይሞታል ደግሞ ቀስ ብዬ ከፍል ኤፍሬም ክፈልልኝ አመንኩልህ አይደለም እንዴ አንዱ እኔ ከቤት ማዱ በሬን ሰብሮ ብቸኛ ነው ከናልጋ ገደል ሊሸብሩኝ ሲሉ ሰው ደርሶ ተብሎ አለም ዲማን ብቸኛ የአባይ ልጅ ዋጠመው አይደል አንድ ስልክ ለኔ ኤፍሬም አንድ ጊዜ ሄዱ አትለኝም ፋታ ሰጡ እንዲሁ ስሮጥ ቀን ሙሉ ስሮጥ ብቻው ነው ፊታቸውን አይታችኋል አይቻችኋል ምን ማለት ነው በላ የሻንቺ ማማ ኢትዮጵያ አየሻንቺ እናት ዓለም ቃል እምነት ዳንጂ አባቴ እናት እኮ አይደለም ኤፍሬም አይዞህ